ዛሬ ለእናንተ በረከት ሆኖ ቀርቧል።
ስለ አበው ነገር ስለ ነገረ አበው ስለተናገሩት ስለዚህ መጽሐፍ ማውራት ጥሩ ቢሆንም ግን ስለዚህ መጽሐፍ ይህን መጽሐፍ ያዩ ያነበቡ ያረቡ ሀሳብ የሰጡ እንግዲህ ቅድም በተራ እንደተናገሩት እንዳስተማሩ እንደገለጹ ተስፋ አደርጋለሁ። ገልጸዋል። ይህንን አዘጋጅተው ያቀረቡልን አዘጋጅተው የአእምሮ ጭማቂ የእውቀቱን ውጤት ያቀረቡትን ሁላችንም መምህር ባህሉን አመስግኗቸው። ኢትዮጵያ በተለይ እናንተ ልጆቻችን መቀኞች አልነበራቸው፣ ግን የመቀኝነት ስሜት ይታይባቸዋል። በሚገርም መልኩ ግን ከመምህራን፣ ከጀግኖች፣ ከባለሀብቶች፣ ከባለስልጣናት ከነዚህ ሁሉ ጀርባ ደግሞ እጅግ መልካም አሳቢ ጊዜ ሰጪ አሁን ጊዜ የሚሰጠው ሰው እንጂ ጊዜ የሚሰጥ ሰው ብዙ የለም። ጊዜ ሰጣ፣ አበረታታው፣ ለዚህ እንዲበቃ አደረገችው ባለቤቱን አመስግኗል። በማርያም ሴቶቹ ምን ተዘዛችሁ? እንግዲህ እኔ የሚገባኝ እልልታ ትምህርት ቤት መክፈት አለብን ማለት ነው። እልልታው ራሱ ምንም ወዝ የለው በደንብ ከእናቶቻቸው ነው። ነገረ አበውን ተችተው ነገረ አበውን አስተካክለው ነገረ አበውን አይተው አንተው በደንብ ሀሳብ ሰጥተው ያስቀመጡ የተናገሩትን ለፕሮፌሰር ዶክተር አባ ኃይለ ገብርኤል ለመምህር ታደሰ እነዚህ ሁሉ መቼም እዚህ መሆን አይጠበቅብኝም ለመከታተል እና እያየኋቸው ነበርና ብዙዎቹ እናንተ እነሱንም እያየሁ ነበር። በጣም ደስ በሚል መልኩ ደስ በሚል አገላለጽ ሲገልጹ ስለነበረ እነሱንም ይሄን ጊዜ ሰጥተው ስለተቹ ስለተናገሩ ሀሳባቸውን ስላቀረቡልን እናመሰግናቸዋለን። ነገረ አበው ኢትዮጵያውያን አበው ሊቃውንት አባ ጊዮርጊስ ዘጋስጫ ቅዱስ ያሬድ አባ ተክለ ሃይማኖት አደቁ ሌሎቹም ቅዱሳን አባቶች ስለ እግዚአብሔር የተናገሩትን ስለ ቤተ ክርስቲያን የተናገሩትን ስለ ሃይማኖታቸው የተናገሩትን እዚሁም ስለ ቀኖና ቤተ ክርስቲያን ስለ ትውፊታችን ስለ ሁሉም ነገር ቀንጨብ አድርገው እነሱ በስፋት ተናግረዋል። እሱ ደግሞ ቀንጨብ አድርገው ታሪካቸው እንዲህ ነው የተናገሩት ደግሞ ይሄ ነው። ስለዚህ እኛ አባቶቻችን ነገረ አበው ኢትዮጵያውያን እንዳለው ሁሉ ነገረ ሕዝበ ኢትዮጵያውያን አድርጎ ስላመጣልን እንግዲህ አእምሮ ምግብ ይሻል፣ ሆድ ምግብ ይሻል። ለሆድ ዛሬ ተበልቶ ነገ ያልቃል፣ የአእምሮ ግን እስከ ዘላለም ይዘልቃልና ይህን ምግብ ድግስ ተደግሷል። ድግሱን የደገሱ ልጆቻችን ድግሱ እግዚአብሔር ያጣፍጥላችሁ። የድግሱ ተመጋቢዎች የድግሱ ታዳሚዎች ደግሞ እኛ ይህን ድግስ እንደው ዝም ብለን የበይ ተመልካች ሳይሆን ይዘን ወስደን የሚገርም ነው። ቱቦ የሚሆን ነው። ቱቦ ታውቃላችኋል? ፌዞ የሚኬድ ነው እንጂ እዚህ ዝም ብሎ ሰምቶ የሚኬድ ስላልሆነ ቱቦዋን ከቻላችሁ 2 ሳህን ካልሆነም ደግሞ በቃ ጨምር ካላችሁ 4 ሳህን ይዛችሁ ቤት ትችላላችሁ። ይገባቸዋል ነገር አልገባችሁ? አልገባችሁ? ሊገባቸውም አልገባቸውም። ቱቦ ዝም ብሎ በነፃ ስለማይወሰድ ጊዜ ስለዚህ ይህን እየወሰድን ድግሱን ለመጋበዝ ያውቃል። እግዚአብሔር ይባርካችሁ። እንደዚሁ መምህራን ዩኒቨርሲቲ መምህራን ብዙዎቹ እየጻፉ ነው። ይሄ ነው ደግሞ ከዩኒቨርሲቲ መምህራን የሚጠበቀው። ዩኒቨርሲቲያችን የሚጽፉ መምህራን እዚህ ያሉትን ብቻ ሳይሆን ሌላ ቦታ ሆነው የሚጽፉትን ያበረታታል። ወንድማችን ባለልጃችን
ደግሞ ሶስተኛ ልጅ ለመውለድ ያብቃን።